እግዚአብሔርን እጅግ አድርጌ አመሰግናለሁ። በአንደኛ ዜና ምዕራፍ 16 ቁጥር 36 ላይ እንዲህ ይላል፣ ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ፣ ሕዝቡም ሁሉ አሜን ይበሉ፣ እግዚአብሔርንም ያመስግኑ ይላል። እግዚአብሔር ከዘላለም እስከ ዘላለም የተባረከ ይሁን። ዛሬ በህይወቴ አስደናቂ ነገር አድርጎልኛል። ከኔ አቅም አይቻልም፣ ነገር ግን እግዚአብሔር ይህንን አደረገ። በእኔ አቅም ሳይሆን በእግዚአብሔር አቅም ግን እኔን ፒኤችዲ ዶክትሬት እንድቀበል ረዳኝ። ስሙ ይባረክ። ስሜን ቀየረልኝ። እግዚአብሔር ይባረክ። እኔ ምንም ነኝ ከእግዚአብሔር ውጪ፣ እግዚአብሔር ግን ሙሉ ነው ሲጨመር። እግዚአብሔር ይባረክ። ዛሬ ስሜ ዶክተር ምህረት ፈለቀ እባላለሁ። ከማ የተነሳ? ከእግዚአብሔር የተነሳ። ስሙ ለዘላለም የተባረከ ይሁን። ሁል ጊዜ ከአንደበቴ ስሙ አይጠፋም። ለምን? እሱ ትልቅ ስለሆነ፣ ጌታ ስለሆነ፣ አምላክ ስለሆነ፣ አባት ስለሆነ ለዘላለም የተባረከ ይሁን። እንደገና ደግሞ እዚህ ጋር ስንዴ አጭደው ገበሬዎቻችን ከምረዋል። ጌታ ስሙ ይባረክ። እንደገና ደግሞ ራሱ ዝናብ ሰጥቶ፣ ራሱ መሬት ሰጥቶ፣ አፈር ሰጥቶ፣ ማዕድን ሰጥቶ፣ እንደገና ደግሞ ይህንን እርሻ እንዲታጨድ ነገ ደግሞ ተወቅቶ ወደ ፍሬ ተቀይሮ ሰዎች ወደ ምግብነት እንዲቀይሩት ያደርጋል። እግዚአብሔር ስሙ ይባረክ። የመሰብሰብ ዓመት፣ የመቀበል ዓመት ሆነልን። ይህ ከማ የተነሳ ነው? ከእግዚአብሔር የተነሳ ነው። ጌታ ስሙ ለዘላለም የተባረከ ይሁን። እግዚአብሔር የበረከት አምላክ ነው። ስሙ ይባረክ። ደግሞ ስንመለከት ይህን ተራራ እንደዚህ አድርጎ የሰጠን ይህ ሁሉ ስፍራ የእግዚአብሔር ነው። ዛፎችን አብቅሎ አየሩን አስተካክሎ ምድሩን አስተካክሎ ሰጥቶናል። እግዚአብሔር ይመስገን። እንደገና ደግሞ ወደዛ ስንመለከት አቤት እንዴት ደስ ይላል! በተራራ ተከበን ቤቱ እንዴት ደስ ይላል! ይህ ሁሉ ሕዝብ እንዲኖር እንዲበላ